ሰላም ጤና ይስጥልን ፋሲል መኮንን ነኝ። በዛሬው ዝግጅታችን የምናየው ፐርሰናላይዝድ ሜዲሲን ወይም ግላዊ መድኃኒት ምንድነው፣ እንዴትስ ይሰራል፣ ለምን ይጠቅማል የሚለውን አጠር ባለ ደቂቃ ውስጥ ለማየት እንሞክራለን። እንደተለመደው ለቻናላችን አዲስ የሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ፐርሰናላይዝድ ሜዲሲን ወይም ግላዊ መድኃኒት አዲስ የሕክምና ዘመን መንጋትን የሚያሳይ ትልቅ የቴክኖሎጂ ውጤት ነው። እንደሚታወቀው ለብዙ ዘመናት አንድ መድኃኒት ለተለያዩ ሰዎች በተመሳሳይ ሞዴል ከምርመራ በኋላ ለአንድ አይነት በሽታ በተመሳሳይ መድኃኒት ይሰጣቸው ነበር። ነገር ግን የመፈወስ አቅሙ እንደየሰዎቹ አይነት ሊለያይ ይችላል። ስለዚህ ልዩነት ለመፍታት አዲስ ቴክኖሎጂ ወይም ፐርሰናላይዝድ ሜዲሲን ብሎ ብቅ አለ። ይህም ቴክኖሎጂ የጤና እንክብካቤ ሁኔታዎችን እንደየጣት አሻራችን ልዩ ሊሆን ቢችልስ የሚለውን ሀሳብ ይዞ የመጣ ትልቅ የቴክኖሎጂ የህክምና ውጤት ነው ማለት ነው። ይህም የፐርሰናላይዝድ ሜዲሲን ጽንሰ ሀሳብ የህክምና ውሳኔዎችን፣ ልምዶችን፣ ጣልቃ ገብነቶችና ምርቶችን ለግለሰብ ታካሚ የሚያበጅ አብዮታዊ አካሄድ ማለት እንችላለን። ያም ማለት ከጀነራላይዜሽን ስለምንወጣ በልዩ ሁኔታ በማተኮር ለራሳችን ብቻ የተነደፈ የጤና እንክብካቤ እቅድ መፍጠር ማለት ነው። ይህ የሳይንስ ልቦለድ አይደለም። ለእያንዳንዱ ሰው ልዩ የሆኑ ምክንያቶችን በሚመለከት በፍጥነት እያደገ ያለ የቴክኖሎጂ መስክ ነው። እየተነጋገርን ያለ ነው ስለ ጄኔቲክ ሜካፕ፣ ስለ ዕለታዊ አኗኗር ዘይቤ፣ ስለምንኖርበት አካባቢና ስለ ሙሉ የህክምና ታሪካችን ነው። ያም ማለት በሽታን ከማከም ይልቅ በሽታው ያለበትን ግለሰብ ማከም መጀመርን ያሳያል ማለት ነው። ይህ አስደናቂና ትክክለኛ በሽታ ላይ ለመድረስ በአሁኑ ጊዜ በጣም የተሻሻሉ ቴክኖሎጂዎችንም እየተጠቀምን ነው። ላይክ ጄኖሚክ ሲኩዌንሲንግ ያሉ መሳሪያዎች የራሳችንን የሰውነት መመርመሪያ፣ የራሳችንን ዲኤንኤ እንድናነብ እንዲሁም እጅግ በጣም ብዙ የሆኑ መረጃዎችን ለመተንተንና በሰው አይን የማይታዩ ንድፎችን ለመለየት የተራቀቁ አርቲፊሻል ኢንተለጀንስ እንድንጠቀም ያስችለናል ማለት ነው። ይህም ከተለመደው የጤና እንክብካቤ ሂደት ሙሉ በሙሉ የተሻሻለና ፈጣን ለውጥ እያመጣ መሆኑን በዛሬው ዝግጅታችን ሁሉንም ለመዳሰስ እንሞክራለን ማለት ነው። በመጀመሪያ ደረጃ የምናየው የበለጠ ፈጣንና ትክክለኛ ምርመራ ውጤት ወይም አኪዩሬት ዲያግኖስ ሲሆን፣ እንደምታውቁት በተለመደው የህክምና አሰራር ሂደት ውስጥ ካሉት በጣም ትልቁ መሰናክል ሁልጊዜ ምርመራ ስናደርግ በትክክል በሽታዎችን ማወቅና ከመባባሱ በፊት ቀደም ብሎ ማግኘት ወይም ኤርሊ ዲያግኖስ ነው። ያ ማለት የዘገየ ወይም የተሳሳተ ምርመራ ውጤት ከፍተኛ ጉዳት እያስከተለ ይገኛል። ለምሳሌ ካንሰርን ብንወስድ ወደ ተለያዩ የሰውነት ክፍሎቻችን ከመሰራጨቱ በፊት ቀደም ብሎ ቢታወቅ በጊዜ ህሙማውን ማከም ብሎ ማጥፋት ይቻል ነበር። ነገር ግን ቴክኖሎጂው ባለመኖሩ ብዙ ወገኖቻችን በሽታው ከተሰራጨ በኋላ እናውቀውና ህይወታቸውን ሳናተርፍ ቀርተናል። አሁን ግን የራሳችንን ዲኤንኤ በመተንተን በተለያዩ በሽታዎች የተጋለጡ የዘረመል ምልክቶችን መለየት እንችላለን። ያ ማለት ምንም የህመም ምልክቶች ከመታየታቸው በፊት ማለት ነው። ይህም ጥርጣሬ ማረጋገጥ ብቻ ሳይሆን የማይታየውን ቀድሞ በማየት በሽታውንና ዋና መንስኤውን በሞለኪውል ደረጃ መረዳት ማለት። ይህም ከአጻፋዊ ምላሽ ወደ ትንበያ ወይም ሪአክቲቭ ቱ ፕሪዲክቲቭ ሜዲሲን እንድንሸጋገር ያስችለናል ማለት ነው። ውስን ከሆነው ዲኤንኤ ባሻገር ተለዋዋጭ አመልካቾችን በባዮ ማርከር ትንተና አንድ የተወሰነ ባዮሎጂካል ሁኔታን ወይም በሽታን የሚያመለክቱ በሰውነቱ ሊለኩ የሚችሉ ንጥረ ነገሮችን እንደ ደም፣ ሽንት ወይም ቲሹ ውስጥ ያሉ ባዕድ ነገሮችን በመለየት ቀድሞ ሊያሳውቀን ይችላል ማለት ነው። እነዚህ ምልክቶች በመከታተል ዶክተሮች በሰውነታችን ውስጥ ምን እየተከሰተ እንዳለ ቅጽበታዊ እይታ ሊያገኙ ይችላሉ። ይህ ማለት በደም ውስጥ ያሉ ልዩ ፕሮቶኖችን በመከታተል የልብ በሽታ የመጀመሪያ ምልክቶችን መለየት ያስችላል ማለት ነው። ወይም የነርቭ በሽታዎችን እድገት ከመቼውም ጊዜ በበለጠ ሁኔታ እንድንከታተል ይረዳናል። ይህም ዝርዝር መለያ ምልክት ብቻ ሳይሆን ጥልቀት ያለው በአንድ የተወሰነ ግለሰብ ውስጥ የበሽታውን ሂደት ባዮሎጂያዊ ታሪክ ለመመርመር ያስችላል። ምናልባትም በዚህ አካባቢ በጣም ከሚያስደስቱ እድገቶች አንዱ ፈሳሽ ባዮፕሲ ነው። ይህም በቀላል የደም ምርመራ ካንሰርን መለየትና መከታተል መቻልን አስቡ። የፈሳሽ ባዮፕሲዎች ኃይል የሚሰሩት በደም ውስጥ የሚፈሱትን የቲዩመር ዲኤንኤ ትንንሽ ቁርጥራጮችን በመለየት ሲሆን እነዚህም የደም ሰርኩሌቲንግ ቱመር ዲኤንኤ በመባል ይታወቃሉ። ይህም ካንሰርን በመጀመሪያ በጣም ሊታከም በሚችል ደረጃ ላይ ለማወቅ ይረዳናል። እንዲሁም እጢው ለህክምናው እንዴት ምላሽ እንደሚሰጥ ለመከታተል ጥቅም ላይም ሊውል ይችላል። ይህም ተለምዷዊ ምስል ሊፈቅደው ከሚችለው በላይ ተደጋጋሚነትን ለማወቅ ያስችለናል ማለት ነው። እነዚህ ቴክኖሎጂዎች የህክምና ምርመራን ከታካሚው አፍ ከመረዳት ወደ ትክክለኛ ሳይንሳዊ ምርመራ እየቀየሩ ነው ማለትም እንችላለን። ሌላኛው ትልቁ ፈተና ደግሞ ምርመራ ከተደረገ በኋላ ትክክለኛውን ህክምና ማግኘት ሲሆን፣ ይህም ለታማሚው ይሰራል ብለው ተስፋ በማድረግ ዶክተሮቹ የተለያዩ መድኃኒቶችን የመሞከርና ያለመሳካት ሂደቶችን እናያለን። ውጤታማ አለመሆኑ ብቻ ሳይሆን ለታካሚው በሚያስገርም ሁኔታ ዋጋ ሊያስከፍለውም ይችላል። ግላዊነት የተላበሰው መድኃኒት ግን ከራሳችን የተለየ ባዮሎጂ ጋር በመሰራት የታለሙ ህክምናዎችን በመስጠት ረገድ ትልቅ ፋይዳ አለው። እንደ ፋርማኮጂኖሚክስ ያሉት የጤና መስኮች የትኛውንም መድኃኒት ለራሳችን በጣም ውጤታማ እንደሚሆን በምን መጠን መውሰድ እንዳለበት ለመተንበይም ይረዳናል። የግላዊነት የተላበሰ አካሄድ በካንሰር ህክምና መስክ ላይ ትልቅ የሚባል ተጽዕኖ እያመጣ ነው።
ሁሉንም በፍጥነት የሚከፋፍሉ ሕዋሶችን የሚያጠቃ መሳሪያ ከሆነው ከኬሞቴራፒ በተለየ መልኩ የበሽታ መከላከያ ሕክምና ካንሰርን ለመዋጋት የታካሚዎችን በሽታ የመከላከል ስርዓት ኃይልንም የበለጠ ለማሻሻልም ይረዳል። አንዳንድ ሕክምናዎች የካንሰር ሴሎችን ለይተው እንዲያውቁ በማድረግ የበሽታ ተከላካይ ሕዋሳትን እንዲያውቁና እንዲያጠፉ ያስችለዋል። ይህም የክትባት ሕክምና አይነት ነው። የታካሚውን በሽታ ተከላካይ ሕዋሳት በማውጣት በዘረመል ላቦራቶሪ ውስጥ ካንሰርን በተሻለ ሁኔታ ኢላማ ማድረግና ከዚያም እንደገና ወደ ሰውነት እንዲገቡ በማድረግ በሽታውን ለይተው ማጥቃት ይችላሉ። በተለይ ለግል ከተዘጋጁ መድኃኒቶች በጣም ጥልቅ ከሆኑት ውስጥ አንዱ የጂን ሕክምና ዘዴ ነው። ይህም እንደ ሳይስቲክ ፋይብሮሲስ ባሉ ነጠላና የተሳሳቱ ዘረመል በሚመጡ በሽታዎች የጂን ቴራፒ ትልቅ የመፈወስ እድልን ይሰጣል። ጽንሰ ሐሳቡ በጣም ቀላል ይመስላል። ምንም እንኳን አፈጻጸሙ ስብስብ ቢሆንም ጉድለት ያለበት ጂን በቀላሉ በማውጣት በጤናማ ጂን የመተካት ሂደት ነው። ከዚህም ቀድሞ ሊታከሙ የማይችሉ የጄኔቲክ በሽታ ታማሚዎች መደበኛ ሕይወት እየመሩ ያሉበትና አስደናቂ ምርታ እያየንበት ያለው የዚህ ቴክኖሎጂ ዘመን ውጤት ነው ማለት ነው። ይህ ቴክኖሎጂ የበሽታ ምልክቶች ከታዩ በኋላ የሚቆጣጠር ሕክምና ብቻ አይደለም፣ የመነሻ ምንጭ የሆኑትን በመለየት ለሕክምናው ትልቅ አስተዋጽኦ እየሰጠም ይገኛል። ይህ የመጨረሻውና የታለመ ውጤታማ የሕክምና ዘዴ ነው ማለት እንችላለን። ከምንወስዳቸው መድኃኒቶች ውስጥ የጎንዮሽ ጉዳቶችን ከመቀነስ አንጻር ስናይ ደግሞ መድኃኒት የወሰደ ማንኛውም ሰው የጎንዮሽ ጉዳቶች አንዳንድ ጊዜ እንደ ህመሙ አይነት ሊከሰትም ይችላሉ። ለእነዚህ አሉታዊ የመድኃኒት ግብረ መልሶች ወይም ዋነኛው ምክንያት በግለሰብ የዘረመል ልዩነቶችን ላይ የተመሰረተ ነው። ሰውነታችን በተለያየ መጠን መድኃኒቶችን ያዋሃዳል። አንዳንድ ሰዎች ፈጣን ሜታቦላይዘር ናቸው። መድኃኒቶችን ከስርዓታቸው በፍጥነት ማጽዳት ለመስራት ጊዜ አይኖራቸው። ሌሎች ደግሞ ዘገምተኛ ሜታቦላይዘር ናቸው። ይህም መድኃኒቱ ወደ መርዛማነት ደረጃ እንዲጨምር ያደርገዋል። ይህም ወደ ከባድ የጎንዮሽ ጉዳቶች ያመራል ማለት ነው። ለግል የተዘጋጀው መድኃኒት ግን በተለይም በፋርማኮጂኖሚክስ ምርመራ አንድ ክኒን ከመታዘቡ በፊት እነዚህን የሜታቦሊክ መገለጫዎች መለየትን ያስችላል። የታካሚውን የጄኔቲክ ሜካፕን በመረዳት አንድ ሐኪም ትክክለኛው መድኃኒትና ልክ እንደ አስፈላጊነቱ ከመጀመሪያው ትክክለኛው መጠን መምረጥ ይችላል ማለት ነው። ይህ ቅድመ ጥንቃቄ ዘዴ ለሆስፒታል መተኛትና ለሞት እንኳን መንስኤ የሆኑትን አሉታዊ ግብረ መልሶች አደጋን በእጅጉ ስለሚቀንስ በጣም ጠቃሚ ነው ማለት እንችላለን። ይህም የታካሚውን ደህንነት ከማሻሻል ባለፈ በሕክምና ወቅት የህይወታቸው ጥራት እንዲጨምር ስለሚያደርግ የታዘዘላቸው መድኃኒት በስርዓት እንዲከታተሉም ያደርጋቸዋል። ይህ ሕክምና ውጤታማ ብቻ ሳይሆን ታጋሽ እንዲሆኑንም ማድረግን ጭምር ያካትታል ማለት ነው። ይህ ትክክለኛ ያልሆነ ትሪያል ኤንድ ኤረር የመድኃኒት አወሳደት የሚያበሳጭና ውድ የሆኑ ዑደትን እንደምናስወግድም ይረዳናል። እንደ የመንፈስ ጭንቀት ወይም የሮማቶይድ አርትራይተስ ያለ ሕክምና ሳይሳካ ሲቀር የሕክምና ውድቀት ብቻም አይደለም፣ በታካሚው ላይ ስሜታዊና የገንዘብ ችግርም ሊያመጣ ይችላል። ለእነርሱ ፈጽሞ ሊጠቅሙ በማይችሉ የሕክምና ዘዴዎች ጠቃሚ ጊዜን፣ ተስፋንና ገንዘብንም ያሳጣሉ። ይህ ቴክኖሎጂ በመጠቀም የሕክምና ምላሽን ለመተንበይ የጄኔቲክና የባዮማርከር መረጃን በመጠቀም እነዚህን ውጤታማ ያልሆኑ አማራጮችን በማለፍ ከፍተኛ የስኬት እድል ወዳለው ሕክምና በቀጥታ መሄድ እንችላለን ማለት ነው። ይህ ወደ ጤናማነት የሚወስደውን መንገድ ያፋጥናል። እናም ለታካሚው የመቆጣጠር ስሜትን ያድሳል። በራሳቸው የጤና እንክብካቤ ጉዞ ላይ ትልቅ ኃይል ይሰጣቸዋል ማለት ነው። ሌላው በዚህ ቴክኖሎጂ የምናየው ከፕሪቬንቲቭ ኬር ወይም ኤርሊ ኢንተርቬንሽን አንጻር ስናይ ደግሞ አንድ አባባል አለ፣ ታሞ ከማማቀቅ አስቀድሞ መጠንቀቅ። ስለዚህ የራሳችን የጄኔቲክ ቅድመ ዝንባሌዎች በመተንተን ከአጠቃላይ የጤና ምክር አልፈን በእውነት ግላዊ የሆኑ የመከላከያ ስልቶችን መጠቀም እንችላለን ማለት ነው። ለምሳሌ የጄኔቲክ ምርመራ ለሁለተኛው አይነት የስኳር በሽታ የመጋለጥ እድሎትን ከፍ ያለ መሆኑን ካረጋገጠ የጤና እንክብካቤ እቅዶ የተሻለ የመመገብና የአካል ብቃት እንቅስቃሴ ማድረግ ብቻ አይደለም፣ ለሜታቦሊዝም በጣም ጥሩን አመጋገብ የሚገልጽ በጣም ልዩ እቅድ እንዲኖረንም ያግዘናል። ለሰውነታችን በጣም ውጤታማ የሆኑ የአካል ብቃት እንቅስቃሴ አይነቶችን እንድናደርግና ለዚህም የተዘጋጁ እንደ ስማርት ሰዓቶች፣ የአካል ብቃት መከታተያዎችና ተከታታይ የግሉኮስ ማሳያዎች ለቴክኖሎጂ አድናቂዎች ጌጥ ብቻ አይደሉም፣ በጣም ጥሩ የሕክምና መሳሪያዎችም ናቸው። ስለ የልብ ምት፣ የእንቅልፍ ሁኔታ፣ የእንቅስቃሴ ደረጃ፣ የደም ስኳር የማያቋርጥ የመረጃ ፍሰትን በየሰከንዱ ይሰበስባሉ። ይህ መረጃዎቹ ወደ ተራቀቁ የትንበያ ትንታኔዎች ሞዴሎችን ሲሰጡ ምንም አይነት ምልክቶችን ከማየታችን በፊት የጤና ጉዳይ መጀመሩን የሚጠቁሙ ስውር ለውጦችን መለየትም ያስችላል። ለምሳሌ በልብ ምታችን ውስጥ የተወሰነ ለውጥ ነገር ካየን ወይም ያልተለመደ አዲስ ካራክተር፣ አዲስ ባህሪ ካየን ያንን አዲስ ያጋጠመን ነገር ወዲያውኑ ወደ ልብ ሐኪም ሄደን እንድንታይ እንደ ትልቅ የማንቂያ ደወል ያገለግልናል ማለት ነው። ይህ የጄኔቲክ ስጋት መገለጫና የአሁናዊ የጤንነት ክትትል ጥምረት ከዚህ በፊት አይተነው በማናውቀው መጠን የቅድሚያ ጣልቃ ገብነት እንዲኖር ያስችላል ማለት ነው።
ይህ የጤና አጠባበቅ ትኩረት በሽታን ከማከም ወደ ጤና ጥበቃ እየተቀየረልን ያለ ትልቅ የቴክኖሎጂ ውጤት መሆኑን ልናስታውስ ይገባል ማለት ነው። ይህም ቀደም ብሎ በሽታዎች ስለመያዝ ብቻ አይደለም፣ መቼም እንዳይያዙ መከላከልም ጭምር ያካተተ ነው። ንቁ ግላዊ የሆነን የጤና አስተዳደር የመጨረሻው ስርዓታችን ነው ማለት ነው። ሌላኛው ከወጪ ቆጣቢነት አንጻር ስናየው ደግሞ ምንም እንኳን ለግል ከተዘጋጁ መድኃኒቶች በስተጀርባ ያሉት የተራቀቁ ቴክኖሎጂዎች ውድ ቢመስሉም ለጠቅላላው የጤና አጠባበቅ ስርዓታችን ትልቅ የረጅም ጊዜ ወጪ ቁጠባዎችን ለመፍጠር የተፈጠረ አዲስ ጅማሮ ነው። ለምሳሌ ውጤታማ ካልሆኑ ሕክምናዎች ጋር የተያዙ ግዙፍ ወጪዎችን ማሰብ ብቻ በቂ ነው። ሌላው የጤና እንክብካቤ ወጪዎችም ዋና ገፊ ከሆኑ ምክንያቶች ውስጥ አንዱ ወደ ሆስፒታል ለሪአድሚሽን በድጋሚ መመለስ ሲሆን ይህም በሽተኛው በድጋሚ ይታከማል፣ ይወጣል፣ ይወርዳል። ይህም ለታካሚ ብቻ ሳይሆን ለተቋሙ ስርዓትን በማይታመን ሁኔታ ከባድ ኪሳራ ነው። ለግል የተዘጋጁ መድኃኒቶች ግን ሕክምናው ለግለሰቡ የተመቻቸ መሆኑን በማረጋገጥ እነዚህ ድግግሞሾችን ለመቀነስ ይረዳናል ማለት ነው። ለምሳሌ የልብ ድካም ህመምተኛ የሚሰጠው መድኃኒት በዘረመል መገለጫው ላይ በመመርኮዝ በትክክል መጠን ሊወስድ ይችላል። በመጨረሻም ትልቁ ወጪ ቁጠባ የሚመጣው ወደ መከላከያ እንክብካቤ ስንሸጋገር ሲሆን ይህም እንደ ስኳር በሽታ፣ የልብ ህመም፣ ካንሰር ያሉ ስር የሰደዱ በሽታዎችን ለማከም ትልቅ ወጪን የሚፈልግ ሲሆን ነገር ግን የእነዚህን ውድ ዋጋ የሚያስከፍሉ ሁኔታዎችን በዚህ ቴክኖሎጂ ማዘግየት ወይም ሙሉ በሙሉ መከላከል እንችላለን ማለት ነው። ዛሬ ለግል የተዘጋጁ ምርመራዎችንና መከላከል ላይ ኢንቨስት ማድረግ ለነገው የጤና እንክብካቤ ለግለሰብ ብቻ ሳይሆን ለወደፊት በአጠቃላይ ለህብረተሰቡ ጤናም ህይወት ትልቁና የበለጠ ዘላቂነት ያለው ነው ማለት ነው። ሌላኛው ያልተለመዱ አዳዲስ በሽታዎች ሲከሰቱና በእነሱ ዙሪያ የሚደረግ ምርመራን ስንመለከት ደግሞ በእነዚህ በሽታዎች ለተጠቁ ቤተሰቦች ወደ ምርመራ የሚደረገው ጉዞ ብዙ ጊዜ ረጅምና በጣም አድካሚ ነው። ረጅም ዓመታት የሚቆይና ስፍር ቁጥር የሌላቸው ልዩ ባለሙያዎችንም ያሳትፋል። በሽታውኛ አይነት ባህሪ ምናምን ለማወቅ ማለት ነው። በሺህ የሚቆጠሩ እንደዚህ ያሉ በሽታዎች ብዙዎቹ በአንድ ጄኔቲካዊ ሚውቴሽን የተከሰቱ ናቸው። እናም በተለመዱት ባህላዊ ምርመራዎች የመገኘት እድላቸው በጣም አናሳ ነው። ነገር ግን በፐርሰናል ሜዲሲን አማካኝነት ሁሉንም ማለት ይቻላል የሰውን ዘረመል ኮድ የማንበብ ሂደት በጥቂት ቀናት ወይም ሳምንታት ውስጥ ያልተለመደ ሁኔታ መንስኤ የሆነውን ሚውቴሽን በትክክል ሊያመለክት ይችላል። ይህም ለቤተሰቦች ትክክለኛ መልስ ይሰጣል፣ የምርመራውንም ሂደት አዲስ በር ይከፍትለታል ማለት ነው። በኦንኮሎጂ ዓለም ውስጥ ለግል የተዘጋጀ ሕክምና ካንሰር እንዴት እንደምንዋጋ ሙሉ ለሙሉ አብዮት አድርገዋል ማለት እንችላለን። አሁን ካንሰር አንድ በሽታ ሳይሆን በመቶዎች የሚቆጠሩ የተለያዩ በሽታዎች መሆኑን እየተገነዘብን መጠናል። የታካሚ ጄኖሚክ ቅደም ተከተል መባል የሚታወቀው የቱመር ፕሮፋይል እነዚህ ልዩ የሆኑ አመልካቾች ሚውቴሽኖችን ለመለየትም ያስችል። ይህ መረጃ በጣም ወሳኝ ነው፣ ምክንያቱም ህዋሶቹን በዚያ ትክክለኛ ሚውቴሽን ለማጥቃት የተነደፉ የታለሙ ሕክምናዎችን መጠቀም ያስችለናል ማለት ነው። አሁን የታካሚ ኢሚዩኒቲ መግለጫ ከአንድ የተወሰነ መድኃኒት ጋር ማዛመድ እንችላለን። ይህም ከባህላዊ ኬሞቴራፒ እጅግ በጣም ከፍ ያለና ብዙ ጊዜ ያነሰ የጎንዮሽ ጉዳቶች ወደ ምላሽ ይመራል። ይህም የሞሌኩላር ደረጃ ግንዛቤ ቀደም ሲል መታከም የማይችሉ ተብለው ለነበሩ የካንሰር አይነቶች ግኝቱን እያቀጣጠለ ነው ማለት እንችላለን። ለምሳሌ የተወሰነ ሚውቴሽን በትንሽ መቶኛ የሳምባ የጡትና የአንጀት ነቀርሳዎች ውስጥ ሊገኝ ይችላል። ይህንን ሚውቴሽን ያነጣጠረ አዲስ መድኃኒት አሁን ከየትኛው የሰውነት አካል ውስጥ ምንም ይሁን ምን ሶስቱንም ነቀርሳዎች ለማከም ሊያገለግል ይችላል። ይህ የካንሰር ቦታ ከማከም ወደ ካንሰር ሞሌኩላዊ ፊርማ ማከም መሰረታዊ ለውጥ መጓዝ ሂደት ነው ብለን ማሰብ እንችላለን። አዲስ ካንሰር ላለባቸው ታካሚዎች ወይም መደበኛ የሕክምና አማራጮችን ላሟጠጡ ይህ አካሄድ አዲስ የህይወት መስመርን ይሰጣል። እናም ከዚህ በፊት ታይቶ የማይታወቅ የመትረፍና የተስፋ ታሪኮችን እየመራ ነው ማለት እንችላለን። በመጨረሻም ስለ ወደፊት የጤናችን ስርዓት ስናስብ ቀደም ብለን እንደተመለከትነው ለግል የተዘጋጁ መድኃኒቶች ሩቅ ጽንሰ ሀሳብ ብቻ አይደሉም። የጤና እንክብካቤን በመሰረታዊ መልኩ እየቀረጹ ያሉ የዛሬ እውነታዎችም ጭምር ናቸው። እኛን ልዩ የጄኔቲክ ኮድ፣ የአኗኗር ዘይቤና አካባቢን በመመለከት በጥልቀትና በይበልጥ ትክክለኛ ግምታዊና አሳታፊ የሆኑ አዲስ የእንክብካቤ መስፈርቶችን እየተፈጠሩ ነው ማለት ነው። ለሁሉም የሚስማማውን ሞዴል በመተውና ሕክምናዎችን ደህንነታቸው የተጠበቀ ምርመራዎች ፈጣን ወደሚሆኑበትና ውጤታዎችን በጣም የተሻለ ወደሚሆኑበት የወደፊት ጉዞ ነው። ጉዞው ግን ገና አልተጠናቀቀም። ለግል የተዘጋጁ መድኃኒቶች የወደፊት ዕጣ የበለጠ አስደሳችም እየሆነ መጥቷል ማለት ነው። በጤናችን መረጃ ቀጣይነት ባለው ጅረት ላይ በመመስረት በሽታን ከብዙ ዓመታት በፊት በሚያስደንቅ ትክክለኛነት ሊተነብዩ የሚችሉ በኤአይ የሚነዱ የተለያዩ ስርዓቶችም ተገንብተዋል ማለት ነው። በአንጀታችን ውስጥ በሚኖሩ ባክቴሪያዎች ልዩ ስነ ምህዳር ላይ ተመስርተን አመጋገባችንና ሕክምናዎችን በማበጀት የምንችልበትን የማይክሮባዮም ሕክምና ሳይንስ አንዱ የፐርሰናል ሜዲሲንም አካል መሆኑን ላስታውሳችሁ እወዳለሁ።
እንደ ስሪዲ ያሉ ቴክኖሎጂን በመጠቀም ታካሚ ተኮር የአካል ክፍሎችና ተከላዎችን ለመፍጠር የለጋሾችን ዌቲንግ ሊስት አላስፈላጊነትና ውድቅ የማድረግ አደጋን በማስወገድ ትልቅ ሚና አላቸው እነዚህ ፐርሰናል ሜዲሲን። ስለዚህ ይህ ሰፊና በፍጥነት እያደገ ያለ መስክ ሲሆን በዛሬው ዝግጅታችን ግን የተወሰነውን ፓርት ብቻ ሲሆን ያየነው ብዙ ማለቂያ የለሽ ቶፒኮች እንደ ካርዲዮሎጂና ኒውሮሎጂ እስከ አእምሯዊ ጤናና ከዚያ በላይ በጣም የሚያዋጉ ርዕሰ ጉዳዮች ቢያጠቃልልም ዛሬው ዝግጅታችን በቂ ነው ያልነው ይህን ይመስል ነበር። ተመልካቾቻችን ሀሳብ አስተያየት ተጨማሪ እንድትሰራላችሁ የምትፈልጉት ርዕሰ ጉዳይ ካለን በኮሜንት መስጫችን ላይ ጻፉልን። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። እንወዳችኋለን። ባይ ባይ።